መስጊድ ገና ገባሁኝ። ውጭ ላይ ነው የምሰግደው፣ አይመቸኝም እና በባጃጅ ይመጣል አውርዶኝ ጀስት አስፓልቷ ላይ አውርዶኝ ነው ጀስት እንትን የሚለው ማለት ነው የሚሄደው እና ውስጥ ገብቼ አላውቅም። አብሶ አዳማ ከመጣሁኝ ለሁለተኛ ጊዜ ነው የገባሁት። አይመቸኝም ውስጥ ለመግባት ምናምን ጀስት ዊልቸሩን እንትን ችግር ነው መንቀሳቀስ ስለማልችል። ዛሬ ግን ነው አላህ ነፍሴን በደንብ መልስልኝ ብዬ የጠየቁትም። እናንተ ጤነኛ ግን ሆናችሁ በሁለት እግራችሁ መራመድ እየቻላችሁ ወላሂ መስጂድ የምትሄዱ ሰዎች ምንኛ የታደላችሁ ናችሁ። በአላህ ወላሂ ምንኛ እድለኛ ናችሁ። እናንተ መስጊድ ውስጥም እንደዚህ ይናፈቃል፣ መስጂድ ውስጥም እንደዚህ ይናፈቃል። አልሐምዱሊላህ ረብል ዓለሚን ሁሉንም ነገር አስተካክሏል። ያመጣብኝ እሱ ነው፣ የሚያወስነው እሱ ነው። አልሐምዱሊላህ ያመጣው ለመልካም ነው። ግን ይሄን ባያረግ ደስ ይለኝ ነበረ። እኔ እናት አባትና አላውቅም። የማውቀው ያለህን ፍቅር ነው፣ የቤተሰብን ፍቅር አላውቅም። የማውቀው ያለህን ፍቅር ነው። በቃ አላህ እዚህ ደረጃ ላይ እንዳደረሰኝ ነው የማውቀው። ሁሉ ዓለም ያላህ ፍቅር ሁሉም የሚሆነው ለአላህ ነው። እንደዚህ ባያደርግ ጥሩ ነበር። መስጂድ ውስጡ መግባት ናፍቆኝ ነበረ። ዛሬ ገባሁኝ። እሷንም ዊልቸር ስላገኘሁ ነው የገባሁት። ምን አለ በሁለት እግሬ አቁሞኝ እንደው በቃ ከሱ ቤት ማልጠፋ ልጅ ቢያደርገኝ አላቅም። ወላሂ አለም ዱአ አድርጉልኝ። ወላሂ በቃ እኔ ምን ለሌላ ነገር አይደለም ጠይቀው በቃ አለ አይደል መስጂድ እንኳን የምገባበት በቃ የሰው ሳልጠብቅ የሰው ጥገኛ ሳልሆን ምናምን ይህ ገና ሰውዬው መጣልኝ አልመጣልኝ ወሰደኝ አልወሰደኝ እያልኩኝ የምጨናነቅ ሰው እንደ ልቤ ኮንፊደንስ ኖሮኝ በቃ መስጂድ ገብት ውሳኔው ነው። እሱ የቀደረው ነው የሚሆነው። እኔ ላይ አላህ እንደዚህ ባያረግ ጥሩ ነበር። እጄን ቢነጥቀኝ ይሻል ነበር። ኢንሻአላህ ከታጋሾች ከሰብረኞች አድርገን እሱ አይቸግረውም አለ ጠብቀዋለሁ። ማንንም አልጠብቅም። የምጠብቀው እንደላህ ነው። ወላሂ በጣም ዱአ አድርጉልኝ። ወላሂ መስጊድ እንደዚህ ይናፈቃል። ወላሂ መስጊድ ሲደርስ አልሐምዱሊላህ ወደ አላህ መንገድ ከተመለስኩ በኋላ ሰግዳለሁ። ውጭ ላይ ነው የምሰግደው ምናምን ቆየሁኝ። መስጊድ ውስጡን ካየሁት በጣም ቆየሁኝ። 5ኛ ዓመቴ እየመጣ ነበር። አልሐምዱሊላህ የዛሬ ዓመትም ውጭ ላይ ነው የሰገድኩት። አወል ሱፍ መሆን እንዴት ይናፈቀና አወል ሱፍ መሆን በቃ እዛው አልሐምዱሊላህ አላህ ከመለሰው መለሰው ነው። ካልመለሰው ግን አደረውን በቃ ማለት በቃ ይሁን። የሰው ጥገኛ ባያረገኝ አላድል መስጂድ ሰው ገና ውሰዱኝ አልወሰዱኝ እሱ ምን ለማመጥ ነው። የሰው ጥገኛ ያርጋቸው።
ሰው ያው ሲቀየር ይቀየራል። አልሐምዱሊላህ ዛሬም ለራሱ እድሜ ሰጥቶኝ አላህን እጅጉን በጣም እንዳወሳው ቤቱ ስለወሰደኝ ወላሂ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ግን ያ ረቢ አላህ እኔ ይህንን ነው የምለምነው። እኔ እግሬን ስናናበት አልለምንህም። እኔ እግሬን አላህ ፊያ ይመልሰልኝ። እንደው በሐራም ነገር ከዋልኩኝ አላህ ወግደለኝ። እኔ የምፈልገው እግሬን አንተ ቤት ለመግባት ነው። እግሬን በቃ አላህ ቤት እናንተ መስጊድ ይናፈቃል፣ ወላሂ መስጊድ ይናፈቃል። ወላሂ መስጊድ ይናፈቃል፣ ውስጡ ይናፈቃል። እረፍት የሚሰማችሁ እዛ ስትገቡ አይደለም ወደ አላህ ስትመለሱ ዝቅ ብላችሁ ከጥግ በኩል ቁጭ ብላችሁ አላህን ስትመሰሉ ጭቅጭቅ ስታደርጉታላል። ምንኛ ያለው ስሜት ብታዩ በዱንያ ላይ የምታገኙት ደስታ የበለጠ አላህን ጥግ ላይ ቁጭ ብላችሁ አላህን ስለም ውስጥ ገብታችሁ መስጊድ ውስጥ ገብታችሁ በአላህ ቤት ውስጥ ገብታችሁ አላህን ስለም ያለው ደስታ እንዳይመስላችሁ። ግን ይሁን አላህ አንተ ፈልገው ከሆነ ይሁን። የአላህ ፍላጎት ውሳኔው ይሁን። ብቻ እሱ ጠልቶኝ እንዳይሆን በዚህ ውስጥ እንደልፍ የሚያደርገኝ እንጂ እሱ ውዴታ ካለበት ይሁን። ይህን ነው ውስጤን ዛሬ የተሰማኝ። አረቢ አላህ አይቸግረውም። ወላሂ እኔ ምንም አልፈልግም። አላህ እግሬን ምልስ አድርጎልኝ እንደው ሐራም ቦታ ላይ ከሄድኩኝ ወላሂ አላህ በዛው በሰዓት በዛው በጊዜ እንደው አላህ ሞቴን ያምጣው። እንደው ነፍሴን ለጀሃነም እሳት ያርጋት። ግን ጤነኛ ሆኜ እሱ ቤት የምመላለስ ልጅ ግን አልሐምዱሊላህ አይቸግረውም። እሱ አይቸግረውም። ሁሉም የሚሆነው ለመልካም ነው። ሁሉም የሚሆነው አላህ ውሳኔና ቀድር ነው። ብዙም ፈተናውን አበዛብኝ ወይ ከቤተሰቦች አላህ አላስቀመጣቸው ወይ አልሐምዱሊላህ ብቻ አንተ ብቻ ጠልተኸኝ እንዳይሆን እንጂ የሱ ውዴታና ፍቅር ካለበት አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ በቃ ምንም አልፈልግም። ብቻ አልሐምዱሊላህ እሱ ይውደደኝ፣ ጥሬን እንዲሰማልኝ ነው። መጠቀያ እሱ ነው፣ መሸሻዬ እሱ ነው። ይሄ ተቆጭ የሌለው ልጅ ነኝ። በነገራችን ላይ የሚቆጣኝ ሰው የለኝም እኔ በህይወቴ ውስጥ እና እኔ አላህ ያሳደገኝ ልጅ ነኝ። እዚህ ደረጃ ላይ ያደረሰኝ አላህ ያሳደገኝ ልጅ ነኝ። እናት ወይም አባት ወይም የሆነ ዘመድ አዝማድ ማንም የለውም። አጫሽ ቢሆን ቃሚ ቢሆን ጠጪ ቢሆን ከአላህ መንገድ የወጣ ልጅ ቢሆን የሚቆጣው ሰው የለውም። ታውቃላችሁ፣ በተንደላቀቀ ላይፍ ውስጥ ሆነው የማይሆን ሱስ ውስጥ ገብተው የማይሆን ላይፍ ውስጥ ገብተው ብዙ ሰዎች አውቃለሁ። የበለጠ አላህን የማመሰግንበትም እኔ
አላህ ነው ቤተሰብ የምለውም ለዚህ ነው። እዛ ነገር ላይ አይውለኝም፣ እዛ ነገር ውስጥም አያስገባኝም። ብዙ ተስፋ የምቆርጥባቸው ነገሮች ወላሂ ጨቃሉ። እንደዚህ ብጽፍላችሁ ብዙ አለኝ፣ ግን እዛ ውስጥ አያውለኝም፣ ወላሂ አያውለኝም፣ እዛ ውስጥ አያስሄደኝም ከና ማለት ነው። ኢቭን ህመሜን ብቻ በቂው ነው። ሆሞፊሊያ የሚባለው ህመም ብቻ ለእኔ በቂ ነው ማለት ነው። ጀስት የምሞትባቸው መንገዶች እጅጉን በጣም ብዙ ናቸው። ብዙ በቃ የሰፋ ናቸው። የምሞትባቸው እድሎች በጣም የሰፋ ነው። ጀስት ባለፈው እግሬ ላይ እንደዚህ በልዞ ምናምን ማሳይቻቸው ነበር። እንደዚህ እግሬ ላይ በልዞ አሁንም ትንሽ ትንሽ አለው እና ደስ በቆዳሽ ውስጥ ይፈስና ወንድሜ የሞተው በዚህ ህመም ነው። እኔ እግሬ ላይ ነው የፈሰሰብኝ፣ ወንድሜ ቅንጭላቱ ላይ ፈሶ ነው የሞት። ወላሂ እኔን ግን በህይወት አስቀምጦኛል። አልሐምዱሊላህ። ቅንጭላቱ ውስጥ ደግሞ ፈሰሰ። መድኃኒቱን ማግኘት አልተቻለም፣ ሞተ። አሁን በቅርብ ነው የሞተው። ወላሂ ጀነት ያልገባ ያ ረብ ለምን ወላሂ ጀነት አድርጋቸው ያ ረቢ አላህ። በዚህ ምክንያት ነው በቅርብ ነው ህይወት የሚያለፈው። እናታችን ከሞተች በኋላ ሁለታችንን ተበታተን፣ ፍቅር እንዳይኖረን ሁሉ ተበታተን። እሱ ቀደመኝ። ታላቅ የነበረ ሄደ እና አልሐምዱሊላህ ይሄ ተቆጣጣሪ የሌለው ወይ ይሄ እንዳይመታ ተጠንቀቅ የሚለው ሰው የሌለው ሰው አላህ ከጎናችሁ ሽሪ ያላችሁ እንደ ማንኛውም ሰው ምሽቶ ሲነጋ አልሐምዱሊላህ። ለይም ሌላ ቀን አይደለም። አልሐምዱሊላህ ግን ውደደው ብላችሁ ዱዓ አድርጉልኝ። ይሄ ነው አላህ ይህን ሁሉ መከራዎች አመጣው። ጠልቶኝ ከሆነ ወላሂ እጅጉን በጣም ልቤ ይሰበራል። ግን የአላህ ውዴታ ካለበት በእኔ ህይወት ውስጥ ይሁን ሁሉም ነገር ችለዋለሁኝ። ግን አደራውን ከሱ ቤት እንዳያርቀኝ በደንብ ማናገርበት፣ በብዙ ነሻጣ ማናገርበት፣ ተስፋ እንዳልቆርጥ የሚያደርገኝ እሱ ቤት ነው። እንደ እሱ ቤት እንድመላለስ ቢጠቅም እንደ ሰው ወል ሶፍኝ ቁሜ ምሰግድ ቢያደርገኝ ምኞቴ ነው። ወይ ለዛ አንድ ግሬ ቢያደነኝ በአንድ ግሬ የሆነች ክረንች ምናምን ቤት አንተ ታውቃለህ። አንተ ረሂም እሱ አዛኝ ነው። እስከ ዛሬም ድረስ ብዙ ነገሮችን የዋለልኝ እሱ ነው። አልሐምዱሊላህ። ውደደው ብላችሁ ዱዓ አድርጉልኝ። ምንም አልፈልግም፣ ውደደው። ጤነኛ የሆናችሁ ሰው ግን እኔ እንጃ የምር ከአላህ ቤት አትራቁ። ጤነኛ የሆናችሁ ሰዎች ብዙ ነገር ነባለላችሁ ተስፋ የሚያስቆርጣችሁ። እኔ ልንገራችሁ፣ አንድ ሁለት እግር የሌለው ልጅ ከየት አምጥቶ ይበላላት እንዴ? ይህን ህይወት ይህንን ላይፍ እንዴት አድርጎ ይመራዋል አትሉም? ግንስ አላህ ነው ያለበት ሁሉም ነገር ላይ። እኔ ሁሉንም ነገር ማናገረው አላህ ነው። በሁሉም ነገር ላይ አላህ ነው እናገረዋለሁ። በሁሉም ነገር ላይ እናንተ ቤተሰብ እንደምትጠይቁት ማለት ነው። ቤተሰብ እንደዚህ አድርግልኝ፣ ቤተሰብ እንደዚህ አድርግልኝ እንደምትሉት እኔ አላህን ነው ማናገረው እና አያስከፋኝም። ብታመም የሆነ 3-4 ሳምንትም ተኝቼ ያስነሳኛል። ከዛ እንደማንኛውም ሰው
አልሐምዱሊላህ ሁሉንም ነገሮች አስተካክለው ግን ኢንሻአላህ በአቅሜ ሰበብ እያደረስኩ ነው ያለሁት። ኢንሻአላህ አሁንም አላህ ገንዘቡ ከተሟላልኝ እታከማለሁ ኢንሻአላህ። የአላህ ውሳኔው ቀድሩ ከሆነ እታከማለሁ፣ አይቸግረውም እሱ። ግን እናንተ ጤነኛ ሆናችሁ ሰዎች ግን ሞክሩት። የምሬን ነው የምላችሁ። አላህን ለምናችሁት ቶሎ የሚያሳካላችሁ ነገር አለ፣ ቶሎ የማያሳካላችሁ ነገር አለ። በዛ ላይ ደግሞ መታገስ ነው። አሁን እንኳን አንዳንድ ጊዜ እንደምንፈልገው አይነት ላይፎች ብቻ እየኖርን ነው። ምርጡ እየነጋ አይደለም። ነገሮችን ቀይረ እንደምናስበው ያ ትልቁ ነገር አልሆነልንም እንጂ እየኖርን ነው። ስለዚህ እንዳትዳከሙ ፕሊዝ። ሙስሊም ከሆናችሁ እንዳትዳከሙ፣ ወላሂ እንዳትዳከሙ። በቃ በተአምር እናንተ ምን ጎሉብህ? አንተ ምን ጎሉብህ? ሌላ ቦታ ያስሄዳል። ምን አባ ፈለገ ሌላ ቦታ ትሄዳለህ? አንተ ጥግ ላይ መስጂድ ገብተህ ጥግ ላይ ገብተህ አላህ አላታናግረው፣ አትጎተጉተው። ይሁን በቃ 5 ዓመት በላይ መስጂድ ውስጡን ካየሁት መስጂድ ውስጡን አላየሁትም። ዛሬ ነው ረመዳን ገና እንደገባ የሆነ ባለበት እሱን አደራ ብዬው ነው ዛሬ መስጂድን ያየሁት። ውስጡ አንተ ውስጡ ይናፈቅ። ተስፋ የሚያስቆርጥ ነገር የለህም። ምንም ተስፋ የሚያስቆርጥ ምንም የሚያዋጓው ህይወት የለም። ሂዳን ነግረው ሞክተው ነገሮችን እሱ የሚፈታ እሱ ቅዋ ያለው እሱ አይደለ እንዴ? እኔን እኮ ከጧቱ 3 ሰዓት ላይ ብታይ ጤነኛ ነበርኩኝ። 5 ሰዓት ላይ ግን እግሬን አጣሁኝ። 6 ሰዓት ላይ እናቴን አጣሁ። በቃ ነገሮችን በሰዓታት በሰከንዶች የሚቀይር የአላህ ችሎታና ጥበብ ብቻ ነው። የአሁኑ ጭቅጫቄ ጀስት አላህ ፊሄን ጊዜና ገደብ አለው። ካለዚሁ እያያችሁኝ አላህ ሊያቆመኝ ይችላል፣ ውሳኔው ፈቃዱ ከሆነ። የሱ ውሳኔ ነው ሁሉም ነገር። እሱ በቀደረት በወሰናት ልክ ነው የሚሄደው። ግን አትሸሹ። የምር ከመስጊድ አትራቁ። የምር ከመስጊድ አትራቁ። ዛሬ እኔ ጤነኛ በሆነ ቤት ያልመለስም በደንብ አድርጌ ነው እየጨቀጨኩት የነበረ። በደንብ ነበር እየጨቀጨኩት የነበረ። ግን በቃ በሰው ነው የምንቀሳቀሰው። ይሁን ውስጤን ያውቃል እሱ አይቸግረውም። ውስጤን ያውቃል። ነገሮችን ይቀያይራል ኢንሻአላህ። እና ዱዓ አድርጉልኝ የምላቸው ይሄንን ነው። ተውታፊ ውዴታን ብቻ ሳደረበት ነው። ሰው ሁሉ የቤተሰብ ፍቅር ነው የሚያውቀው። እኔም አውቀው እሱን ፍቅር ነው። ማጁኝ ካላህ ቤት ወጥቼ ሄጄም ነበረ ሩጬ ለማይረባ ነገር ለእግሬ ብዬ ትድናለህ ብለው ተሸውጄ ገብቼም ነበረ። አላውቅም ብዬው አላህን ክጄው ግን ምንም አላገኘም። እንደገና ወደ እሱ ስመለስ ግን ወላሂ ማሻአላህ ብሎ ነው የተቀበለኝ። አላህ ከዚህ ሌላ ምን ያስፈልጋል? ከዚህ ሌላ ምን ትፈልጋላችሁ? ወደ ደው በሉልኝ።
ውደደው በሉልኝ። አላህ እንዲወደኝ ብቻ አድርጉልኝ። ብዙ ሰው ገዝት ልከዋልና አንዳንድ ቁጥር ጻፉልኝ። ገዝት ያላካቸው ብዙ ማውራት አልችልም። አሁን ያለችበት ጊዜ ወላሂ በጣም ታላቅ ወር ላይ ያለ ነው። በቃ ውደደው ብላችሁ ወላሂ ተውት። አፍያዬን ምናምን እግሩ ምናምን ከወደደኝ ያደርገዋል እሱ ውዴታው ካለ ፍቃዱ ከሆነ እንኳን እኔና ነቢያችን ሰለላሁ ዐለይሂ ወሰለም ተፈትነዋል አይደለ? ነፍሴ ፊት ያው ምን እንደኔ አንዱ አማች ሆንኩኝ ባለ ረቢ ያጀባ ነብስሪ ኢንሻአላህ አላህ ከወደደኝ የማይቀየር ነገር የለም። ተማመንበታለሁ። የማይቀየር ሰው አሁን ፊቱን ቢያዘናልኝ ነገ ፊቱን አያዘናልኝም። በአደባባይ የሆነ ነገር ቢለኝ ቃሉን አያከብርልኝም። ቃሉን የሚያከብርልኝ አላህ ነው። በብዛት ውደደው ብላችሁ ነው አድርጉልኝ። አላህ ውደደው በቃ ይህን ብቻ በሉልኝ። ውደደው በቃ ውዴታህን ኑርበት። በቃ የምጠብቀው እሱን ነው። እሱን እንዲወደኝ ነው። እሱ ያውቃል የውስጤ የምኖረውን ላይፌን ያውቃል ህይወቴ። የእሱ ፍቃድ ነው ሁሉም ነገር የእሱ ነው። በቃ እኔ ዝም ብዬ ነው የምደረደር ስበብ ላድርስለት ብዬ ነው። ያውቃል አንዋርን እናት አባት ወንድም ብቸኛ ያደረገው አላህ ነው። ያውቃል በቃ ለምና ዓላማ እንዳጨኝ እሱ ያውቃል። ብቸኛ ሌሎቹን ወንድሜም ሲሞት እናቴም አባትም ሲሞት ያውቃል እኔን እንዴት እንደሚያኖረኝ። እግሬንም ሲቀማኝ ያውቃል እንዴት እንደሚያኖረኝ። እኔ ነኝ ችኩሉ። እኔ ነኝ ከአላህ ድንበር የራቁት። ያውቃል እሱ ፍቃዱ ከሆነ ሰየው ያድነኝ። ሰበቡን አደርሳለሁ። ፍቃዱ እስካልሆነ በቃ እሱ ግን አደራውን ከቤቱ እንዳያርቀኝ አደራውን በቃ እንጃ በየትኛውም ነገር አድርጎ መስጊድ ስር ያስቀምጥ። ሰው በቃ የሆን ሰው ቤተሰቡ ጋር ሲማከር ምናምን ሀሳቡን ቀለል ያደርጋል። እኔ ቤተሰብ ያላ ነው ለሱ ማከረው ነው ቀለል ችግሬ አላህ ነው የሚሰው። አልሐምዱሊላህ እስካሁን ድረስ እሱ ያመጣውን ነገር ግዴታዬ ነው መቀበልም። ፍቃዱ ነው ወስኖ ወለደ ኖረዋለሁ። እሱ የወሰነውና የቀደረው ነገር ነው የሚሆነው እና በቃ እህት ወንድሞቼ ተውት፣ የምር እኔን ተውት። በቃ እኔ እንዴት ላስረዳችሁ? የምር ሂጃብሽን ጥርስ ፀጉርሽን እያሳየሽ ቀጭቋ የምትይው ላይፍ የሆነ ነገር ውስጥሽ ያቀርሽው ነገር አለች አይደል? ወይ ከሌ ሞዴል ናት እንዲልሽ ነው፣ ወይ ከሌ የሆነ ነገር እንዲልሽ ነው። ተይው ወላሂ ተይው። እንዴ አንቺ ብዙ ሆ ብሎ የሚያደንቀኝ የነበረ ልጅ ዛሬ በቂቱ እየተንፏቀቀ እየሄደ ውሳኔ እሱ አይደለም። ምን ያስፈልጋል? አጭር ናት ላይፍ። ከጧት ደህና ነበርኩኝ አይደል? ያን ጊዜ እግሬን ሳልጎዳ በፊት ከጧት ደህና የነበርኩኝ ልጅ አይቶኝ ወይ ፈጣሪ ያሳድግ ብሎኝ ሰው ተፍቶብኝ የሚሄድ ልጅ አልሐምዱሊላህ አላጎደልብኝም ሌላ ህይወቴ። ግንስ
ስመለስ በዊልቸር ተመለስኩ። ውሳኔ እሱ ነው። እነዛው እየደነስን እዛው እስክስታ እየመጣ ድንገት ከያዘን ያዘን ነው። ምንም አናመጣ። ያን ጊዜ ብቻ ሲይዘን አላህ መንገዶች ወጣን ከሆነ ኪሳራ። ምንም ያክል ፎቅ ቤት ቢኖርስ ምንም ያክል ብታገኝ ከአላህ በረቀ ነው። ከአላህ ቤት ከራቅሽ የለሽም፣ የምር የለሽም፣ የለም በቃ በህይወት የለም። ሙታል የምር ጥግ ላይ ሆነ ወላሂ ጀስ ሁለት ረካዓን ሶላትን ሰግደ ነዝነዝ ይምራማክረው በቃ እሱ ዝም አይልም። ወይ በአሁኑ ካልመለሰልበት በዛኛው የሚመለስበት ነው፣ ወይ በአሁኑ ደግሞ የሚመለስበት ነገር ካለ ደግሞ መፍትሄው ፍረጃውም ቅርብ ነው። የኔ ላይፍ ምነግራችሁ ነገር ብዙ አሉ ማለት እቺ ሞት የምትባለው በቤተሰብ ብዙ ሰው የሞቱ አሉ። ብዙ ሰው በጣም ብዙ ልጆች በዚህ በሆሞፊሊያ ሞተዋል። እኔ እንደሰው ፋክተር እንኳን አልተጠቀምም። ፋክተር የተጠቀምኩት 2 ጊዜ ነው። ከዛ ውጭ ተጠቅሜ አላውቅም ፋክተር። ግን ስታይ በቃ ነው አለው በህይወት 3 ቀን 4 ቀን ተኛለሁ። ያስተኛኝ ሳምንትም ሊያስተኛኝ 1 ወርም ሊያስተኛኝ ይችላል። በሬ ተዘግቶ ነው የሚከፍተው ሰው የለም። ከዛስ በኋላ ያነቃኝ እንሳለሁ። ከዛ ከእናንተ ጋር ሰላም አለይኩም እንባባላለን። ኢንሻአላህ ረመዳናችንን አላህ ይቀበለን። አላህ ለይለቱል ቀድርን ይወፍቀን። አላህ ይውደደን ያ ረቢ ያ አላህ። ያ ረቢ አላህ ይውደደን። የምር አላህ የተጨነቁትን የሚፈርጅ እሱ ነው። እሱ ይውደደን፣ እሱ ይውደደን። የአላህ ውዴታ ካለ አለ ሁሉም ነገር የጎደለ ነገር የለም። ሰው ዛሬም ገስት አስገባኝ ገስት ላኩ ገስት ስልኩ አስገባለሁ ይላል። አላህ ነገሮችን የሚቀይረው እሱ ነው። ሰው አንዴ ቀርቧችሁ፣ ሰው አንዴ ቃል ገብቶላችሁ፣ ሰው አንዴ የሆነ ነገር ብሏችሁ ይሸሻችኋል። ያ ወላሂ እንደዚህ ጨቅ ተስፋ አለኝ ብነግራችሁ፣ ጨቅ ተስፋ ተውት። እኔ አሜሪካ ሀገር ላይ ደልቀቅ አድርጎ የሚያኖር ተስፋ አለኝ። እንደዚህ የአገር ተስፋ አለኝ። የኖርኩት ነው አይደለም። የኔ ሕክምና ኬዝ ከተጀመረ ስንትና ስንት ጊዜ ቆይ ግን ይሄ ልጅ ችግር አለበት እንዴ እየተባልኩኝ ጀስት እየኖርኩ ነው። የምር እኔ አንዳንድ ጊዜ አላህ ወይ አልወጣ እስከምል ድረስ ደርሻለሁ። አሁን በሚዲያ የሰው ልጅ በእኔ ውስጥ አላህ ሰው የጠላኝ አላህ የጠላኝ አይነት ልጅ መስዬ እንዳልታየው እያልኩኝ በጣም ነው የምጨነቀው። በቃ አላህ ገስት አስገባኝ የምትሉኝ ገስት አላካችሁ። እኔ ደግሞ ስለ ቲክቶክ የማልፈው ነገር የለኝም። ጀዛኩሙላህ ኸይር እና ዱዓ አድርጉልኝ። ወላሂ የሱን ፍቅር እንዳያሳጣኝ፣ ወላሂ የሱን ፍቅር እንዳያሳጣኝ። አብሶ የአወል ሱፍ የሚባለው ነገር አንዳንድ ቁጥር መልክን ገስት የላችሁም። ገባችሁ? ለዛ ነው አላህ ወላሂ አክበር። አብዱ አድርሱ
በብዛት ዱዓ አድርጉልኝ። ይሄ ከሱ ቤት የማያደርግለት በደንብ በቃ ከአላህ ጋር ኮኔክት የሚያደርግለት የሆነ የሚጠያየቁ ከአላህ ጋር እና እንደዛ አይነት ልጅ እንደሆነ አድርጉ። ዱዓ በቃ ይሄን የሚያስፈልግ ወይ ገስት ማን የገባው አፍርሽ ስለ ቲክቶክ እኔ ምንም የማረፈው ነገር የለኝም። ሞዴሬተር ብለዋል። ገስት ይሰማል። ወላ ኢላሃ ኢላላህ ይሰማል። ብራዘር ወልሐምዱሊላህ ወላ ኢላሃ ወላሁ አክበር ሱብሃነላህ ወልሐምዱሊላህ። ወይ ገስት ስትልኩ እንደዛ ይሻለኛል። ሞዴሬተር ስትል አላውቅበትም ሞዴሬተር መስጠት። አካውንቲንግ ውስጥ በጣም አመሰግናለሁ። ኢንሻአላህ እናንተም አትጨነቁ፣ በአላህ ወላሂ አትጨነቁ። አላህ የወሰነው ነገር ነው የሚሆነው ሁሉ። አትጨናነቁ። እናንተንም አዛ ማድረግ ነው ያስጠላል። ጸዱ አርጉ። የሱ ውሳኔና ፍቃድ እስከሆነ ድረስ እኔ ምንም ጥሪ ያለሁ በጣም ጥቅም ያለው። ስለዚህ ለዛም ነው እና በደንብ ዱዓ አድርጉልኝ። አብሶ ሀጅ ያላችሁ ሰዎች እስኪ በለው ዘምዘሙ ከሚያመጣልኝ ሰው በጣም የምፈልገው በጣም ከሚገባ በላይ የዘምዘሙ ብዙ ሰው እየጠየቁ ነው፣ ግን የተሳካልኝ አይደለም። በውስጥ ነው እየጠየቁኝ ያለሁት። በውስጥ ነው እየጠየቁኝ ያለሁት፣ የተሳካ አይደለም። ኢንሻአላህ ይስተካከላሉ። አላህም በእኔ እንዳትገምቱት። አንዳንድ ጊዜ ቪዲዮ የምንሰሩ ልጆች አላቸው ሙስሊሞች የት ሄዳችሁ ነው ምናምን ስትሉ እየሰማሁ ነው። ሙስሊሙ ኡማ በእኔ እንዲገመትም እንዲታሰብም አልፈለግም። የአላህ ውሳኔ ነው ብላችሁ ያዙልኝ እንጂ ሙስሊሙ ኡማ ከዚህ ጋር ምንም አያገናኘው። የቻለ ያደርጋል፣ ያልቻለ በቃ አላህ ወደደው ብሎ ዱዓ ያርግልኝ እንጂ ሌላ ምንም አማራጭ እንጂ እነሱንም እንትን የለም።